መጨረሻ ልመና ማህሌት ወደ ብሩክ ቤት ተመልሳለች። ከገባችም በኋላም ብሩኬ ክፍል ጋር በመሄድ ማህሌት አብራው እንድትተኛ ብትጠይቀውም እዛው ሳሎን እንድትተኛ ይነግራታል። ማህሌት ቅድስት ክፍል በመሄድ በሩን ቀስ ብላ ትከፍታለች። ብሩኬም ማህሌትን ስለማያምናት ምሳሌን ራሱ ክፍል ለማምጣት ይነሳል። ማህሌትም ቀስ እያለች ቅድስቴን በትራስ አፍና የመግደል ሙከራ ስታደርግ ብሩኬ ምሳሌ ክፍል ሊሄድ ሲል ይደርስባትና ያያታል። እንግዲህ ለምና ገብታ አሁንም ተንኮል ስትሰራ ማህሌት ተይዛለች። ብሩኬ በቀጣይ ማህሌትን ምን ውሳኔ የሚወስንባት ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 24 አብረን የምናይ ይሆናል ማለት ነው። እንግዲህ ለማህሌት ምህረት ቢደረግላትም ማህሌት ግን ጭራሽ ቅድስትን የመግደል ሙከራ እያደረገችባት ትገኛለች። ብሩኬም ብዙ ጭንቀትና ብዙ ሐሳብ እያለበት አሁንም እንደገና ተመልሶ የማህሌት ጭንቀት እሱ ላይ ተጨምሯል ማለት ነው። ምሳሌ ክፍል 24 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 24 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። ሰላም ጤና ይስጥልኝ ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች በያላችሁበት ሰላም፣ ፍቅር፣ ጤና ይብዛላችሁ እያልኩኝ ዛሬ እንግዲህ ምሳሌ ክፍል 24ን ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። እንግዲህ ምሳሌ በክፍል 23 እንዳየነው ከሆነ ማህሌት ሴራዋን በማሴር ኤፍራታ እንዳባረረቻትና ጎዳና ላይ እንደወጣች ለብሩኬ ትነግረዋለች። ምሳሌም እንግዲህ ወደ ቤት እንድትመለስ ብትጠይቅም ብሩኬ ግን የኔና ያንቺ ነገር አብቅቷል ይላታል። ከዛም ማህሌት ትለምነዋለች። ብሩኬ ግን ምሳሌን ይዟት ጥሩ ውሳኔ ወስኗል፣ አልመለሳትም ነበር። ብሩኬ እንግዲህ ይህን ውሳኔ ሲወስን የተመቻችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 24 አብረን የምናይ ይሆናል። አሁንም ኤፍራታ ከማህሌት ጋር ድራማ እየፈጠሩ ወደ ቤት የምትመለስበትን ዘዴ እያቀዱ ይገኛሉ። የመጀመሪያው አልተሳካም። ቀጣይ ደግሞ ሌላ እቅድ አስበዋል። ምሳሌም ማህሌትን እንዳገኟት ለቅድስት ትነግራታለች። እናም ምሳሌ ለማህሌት እያዘነችላት ትገኛለች። ማህሌትም ምሳሌ በማዘኗ እየተገረመች ትገኛለች። ኤፍራታ ሞገስን እንደምትወደው ትነግረዋለች። ሞገስ ግን እየቀለደባት ነው የሚገኘው። አሁንም ቢሆን ሞገስ በህይወቱ አንድ ሴት እንዳፈቀረ ይነግራታል። እሱም ሉላ እንደሆነች ያስረዳታል። እናም በምሬትና በማልቀስ እንደሚወዳት ሉላን እናም ለእሷ ሲል ብዙ መስዋዕት እንደከፈለ እየነገራት ይገኛል። ስለዚህም ኤፍራታን እወድሻለሁ ብዬ ከነበረ በስህተት ነው፣ ማንንም አልወድም ከሷ ውጪ ብሎ እውነቱን ይነግራታል ማለት ነው። አሁንም ቢሆን ኤፍራታን ጠርቷት ምንም ሳያዋራት ስለራሱ ታሪክ ከነገራት በኋላ እንድትሄድ ይነግራታል። ምክንያቱም ሞገስ አንዳንዴ እንደዚህ የሚሰማውና የሚረዳው እንዳልነበረ በዚሁ ክፍል አይተናል። ሌላው ደግሞ ቅድስት ለብሩኬ ከቅርብ ጊዜ ወዲህ ቶሎ ቶሎ እየደከማት እንደመጣ ምሳሌ እየነገረችው ትገኛለች። ስለ ማህሌትም ብሩኬ ይነግራታል። አሁንም ተስፋ ያልቆረጠችው ማህሌት በራቸው መግቢያ ላይ በመሆን ትጠብቀውና ትለምነዋለች። እናም ሚስትነቱ ይቅርና በሰራተኝነት ልግባ ትለዋለች። እሱ ግን ገንዘብ ወዳድ ስለሆንሽ አልፈልግም እያላት ይገኛል። ማህሌት ግን እዛው እንደምትሆንና እንደምታድር ካላስገባት እየነገረችው ትገኛለች። አሁን ላይ እንግዲህ ማታ ሆኗል። ዝናብም እየዘነበ ነው የሚገኘው። ብሩኬም ግራ ገባው። ማህሌት ላይ እየዘነበ ነው ብሎ እያሰበ ይገኛል። ቅድስትንም ይጠራትና ያወራታል። እንግዲህ እሷም ከማህሌት ጋር እስከ ወዲያኛው እንደተለያዩ ስትጠይቀው አዎ ይላታል። እናም እሷን ፍቅር እንደያዛትና ከማን እንደሆነ ይጠይቃታል። እሷም ታውቀዋለህ ትለዋለች። እሱ ሞገስ ነው ሲላት አይደለም አለችው። ቅድስቴም እንግዲህ ቀስ ብላ ብትጠጋው ወደ ክፍሏ ገብታ እንድትተኛ ብሩኬ ያዛትና እሷም ትሄዳለች ማለት ነው። በሌላ ቀንም ማህሌት እዛ ሆና ትለምነዋለች። ብሩኬ ግን አይሆንም ይላታል። ምሳሌ ግን እንድትገባ በተደጋጋሚ አባቷን ትጠይቀዋለች ማለት ነው። ማህሌትም እንግዲህ ለትንሽ ቀን እንኳን ልመለስ ብላ ትለምነዋለች።
ሌላው ደግሞ ብሩኬ ሞገስን በማግኘት ያወራዋል። እናም ይህንን ሁሉ ሀብት ለምን ትሸጣለህ ቢለው እሱም ምሳሌ ለኔ ሁሉ ነገሬ ነች ይለዋል። ሞገስም ህይወቱ ባዶ እንደሆነና ገንዘብ እንዳለው ገንዘቡ ግን ለፍቅር መበቀያው እንደሆነ ይነግረዋል። ብሩኬም ገንዘቡ ሞላለ እንዴ ብሎ ሲጠይቀው ሞገስም እንዳልሞላለት ይነግረውና እኔ ባልገዛም ሌላ ሰው ካገኘ ሽጠው ብሎ እየነገረው ይገኛል። አሁን ላይ ሞገስ ቀስ እያለ ብሩኬን እንደማይገዛው ጫፍ ጫፉን እየነገረው ይገኛል። እንግዲህ ብሩኬ እዚህ ጋር መንቃት አለበት። ከሞገስ ሌላ ሰው እንዲገዛው ማሰብና መጨነቅ ይኖርበታል ማለት ነው። ምክንያቱም ሞገስ አልሞላልኝም እያለው ከሆነ ስለዚህ ከሱ ውጪ ሌላ ሰው መፈለግ ይኖርበታል ብዬ አስባለሁ። እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 24 አብረን የምናየው። ምክንያቱም አሁን ላይ ምሳሌ ከቀን ወደ ቀን ህመሟ እየባሰባት ይገኛል። ስለዚህ ከሞገስ ሌላ ሰው ፈልጎ ሁሉንም ነገር ሽጦ ምሳሌን ማዳን ካለበት ይህንን መወሰን አለባት ብዬ አስባለሁ። አሁን ላይ ሞገስ ማይወጣበት ጉድ ውስጥ ገብቷል። ማህሌትም ከሞገስ ጋር ያላትን ነገር እንዳበቃላት ለኤፍራታ ትነግራታለች። ማህሌት ድራማ መስራቷን ቀጥላበታለች። ከዛም የትም መውደቂያና ማረፊያ እንደሌላትና ለትንሽ ጊዜ ብችል ልሁን ማረኝ በማለት እየለመነችው ትገኛለች። ብሩኬም ግራ በመጋባት ውስጥ ሲሆን ማህሌት እግሩ ስር ወድቃ ስትለምነው ምንም ማድረግ አልቻለም። ምንም አማራጭ የለውም። ስለዚህ ማህሌትን ለመጨረሻ ጊዜ እየመለሳት ይገኛል። አሁን ላይ እንግዲህ ብሩኬ ለማህሌት አዝኖም ቢሆን ትንሽም ቢሆን ወደ ቤቱ መልሷታል። ማህሌት ግን የዚህን አዘኔታ አልገባትም። ጭራሽ ሌላ ነገር ማድረግ ነው የምትፈልገው። አሁንም ቢሆን ማህሌት ከቅድስት ጋር ፉክክር ገብታለች። ቅድስትንም ለመግደል ወይም ደግሞ እሷ ላይ እየዛተችባት ትገኛለች። አሁን ላይ ማህሌትም ስትመጣ በዛው የምቀር መስሎች ነበር፣ ገና ምን አይተሽ ዋጋሽን አሳይሻለሁ ብላ ቅድስትን ትላታለች። ቅድስቴም እኔ ምን አደረጉ አንቺ ነሽ እኮ ያስወጋሽን ስትላት እኔ መቻንሼ ለአንቺ ሰው ቀጥሬ ማስወጋሽ ብላ ቅድስትን ታስፈራራታለች። ቅድስትም እንግዲህ በንዴት ውስጥ ሆና አንቺና እኔ ይለይልናል ብላ ትናገራታለች። ማህሌትም ከገባች በኋላ ብሩኬ ክፍል ጋር በመሄድ አብረው ማደር እንደምትፈልግና እዚህ እንድትተኛ ብትጠይቀውም ብሩኬ ግን እዛው ሳሎን እንድትተኛ ይነግራታል። ማህሌትም ቅድስት ክፍል በመሄድ በሩን ቀስ ብላ ትከፍታለች። ብሩኬም ማህሌትን አሁንም ቢሆን ስለማያምናት ምሳሌ ላይ ተንኮል ስራ ስለሚችል ሄዶ ምሳሌን ከሷ ክፍል አምጥቶ እሱ ጋር ለማስተኛት ይሄዳል። ከዛም ማህሌት ቀስ እያለች ቅድስቴን በትራስ አፍና የመግደል ሙከራ ስታደርግ ብሩኬ እንግዲህ ተነስቶ የምሳሌ ክፍል ሊሄድ ሲል ያያትና እንግዲህ በሩ ገርበብ ስላለ ያያት ይደርስባታል። እንዲህም ለምና ገብታ አሁንም ተንኮል ስትሰራ ማህሌት ትያዛለች። ብሩኬ በቀጣይ ማህሌትን ምን ውሳኔ የሚወስንባት ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 24 አብረን የምናይ ይሆናል ማለት ነው። እንግዲህ ምሳሌ ክፍል 24 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ለእናንተ ወዲያው የምናስቀምጥላችሁ ይሆናል ማለት ነው። ለፋሲካ ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ውድና የተከበራችሁ የፋሲካ ሚዲያ ቤተሰቦች ይህ ሚዲያ ለእናንተ ምርጥ የሆኑትን ተከታታይ ፊልሞችን እንደ ሐረግ፣ ኖላዊ፣ ሰራተኛው አደይ፣ ምሳሌ፣ ጽናትና ልጅነት ሌሎች ተከታታይ ፊልሞችን ለእናንተ ቅድሚያ በማሳየትና ሪካፕ በማድረግ የምናቀርብላችሁ ሲሆን እናንተ በዚህ በምናቀርብላችሁ ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ እንድታጋሩን በአክብሮት እንጠይቃለን። በቅርቡ እንግዲህ 50,000 ልንገባ ስለሆነ ሁላችሁም ቻናሉን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን እንጋብዛለን።